ስለዚህ ሮል ኦፍ ከስተመር ኬር ኢን ቢዝነስ በቢዝነሳችን ላይ ከስተመርን ኬር ማድረግ ከስተመርን መጠበቅ ሮሉ ምንድነው? ሚናው ምንድነው? ስለዚህ ያንን እናያለን። the first one is create positive experience for customer ምን እንፈጥራለን ማለት ነው? ፖዚቲቭ የሆነ ኤክስፒሪየንስን ፖዚቲቭ የሆነ የስራ ልምድን ከከስተመር ጋር እንፈጥራለን ማለት ነው። ስለዚህ ከስተመር ኬር ኦኪውርስ ከስተመርን መጠበቅ ኦኪውርስ ሲፈጠር when you are empathetic to the customer specific circumstance and work closely with them to offer solutions that fit their needs at a specific time። ስለዚህ ለከስተመሮቻቸው የተለያየ ኢምፓቲ ስናደርግ የተለያየ ሰርቪሶችን ስንሰጥ የተለያየ ከነሱ ጋር ያለን ሪሌሽን ስናሳድግ ስፔሲፊክ ሰርከምስታንስ ስፔሲፊክ በሆነ ሰርከምስታንስ ላይ እንደ ወርክ ክሎዝሊ ዊዝ ዘም ከነሱ ጋር ወይም ደግሞ ከስተመሮቻችን ጋር ክሎዝሊ በሆነ መልኩ ከነሱ ጋር መስራትን to offer solution that fit their needs at specific times። ስለዚህ በምንፈልግበት ጊዜ ምን ያደርግልናል ማለት ነው? ፊት ያደርግልናል ወይም ደግሞ በምንፈልግበት ጊዜ ምን ሊያደርግልን ይችላል ማለት ነው? የቢዝነሳችን ፍላጎቶች ሊሟሉልን ይችላሉ። ስለዚህ if a customer receive care on a several separate occasion they all contribute to building an overall positive customer experience። ስለዚህ if a customer receive ከከስተመር ላይ ወይም ደግሞ ከከስተመር ጋር የምንሰጣቸውን ሰርቪሶች እነሱ ሪሲቭ ሲያደርጉ ከስተመር አንድን ሰርቪስ ሲቀበል ወይም ደግሞ አንድን ኬር ሲቀበል የከስተመር እንክብካቤና ከስተመርን መጠበቆችን ስንሰጣቸው on a several separate occasion በተለያየ እና ሴቨራል በሆነ ብዙ በሆነ መልኩ ወይም ደግሞ ሴፓሬት በሆነ ኦኬዥን ቦታዎች ላይ ወቅቶች ላይ ጊዜዎች ላይ they all contribute to building an over positive customer experience። ምንን እናሳድጋለን ማለት ነው? ምንን እናሳድጋለን ማለት ነው? ከስተመር ኤክስፒሪየንስ ወይም ደግሞ ምንን እያሳደገን እንመጣለን ማለት ነው? ከስተመር ከኛ ጋር ያሉን ኤክስፒሪየንስ ከስተመሮች ጋር ያለን የስራ ልምድ ከከስተመሮች ጋር ያለን የጊዜ ቆይታን እነዚህ ሁሉ እየጨመርን እያሳደግንና ከፍ እያደረግን እንመጣለን። ስለዚህ ፖዚቲቭ የሆነ ከከስተመር ጋር ወርክ ኤክስፒሪየንስ ሊኖረን ይገባል ማለት ነው። አብዛኛው ጊዜ ከነሱ ጋር ትራንዛክሽኖችን አድርገን ከሆነ አብዛኛው ጊዜ ከነሱ ጋር የውል ስምምነትና የተለያዩ ፕሮጀክቶችን ጨርሰን ከሆነ የተለያዩ ከሰው ማስተዳደር ጋር ተያይዞ ከተለያየ ሰርቪሶች ጋር ተያይዞ ወደኛ ጋር ሰርቪስ ፈልገው በመጡበት ጊዜ at some points ስለዚህ በየትኛውም ፖይንት ላይ ከስተመር እኛ ጋር መጥቶ ሰርቪስን ባገኘ ቁጥር ከኛ ጋር መጥቶ ያለውን ኤክስፒሪየንስ ባሳደገ ቁጥር ፖዚቲቭ በሆነ መልኩ ቢውልድ ባደረገ ቁጥር የተለያዩ ኮንትሪቢዩሽኖችን የተለያዩ ጥቅሞችን ለነሱ በሰጠናቸው ቁጥር አበርክቶዎችን ባደረግንላቸው ቁጥር ከነሱ ጋር ያለን ሞር ስትሮንግ ፊሊንግ ኮኔክሽናችንን እናሳድጋለን ማለት ነው። ስለዚህ ይሄ አንዱ ወሳኝ የሆነ ፖይንት ነው። ሌላኛው ደግሞ ቱዋችን ወይም ደግሞ ለርኒንግ ቱዋችን ምንድነው የሚለን? ኮኦፐሬቲቭ ከስተመር ሰርቪስ ኒድስ የከስተመር ፍላጎቶች ምንድን ናቸው? በአንድ ኮኦፐሬቲቭ በሆነ ቢዝነስ ላይ በአንድ ኮኦፐሬቲቭ በሆነ ኦርጋናይዜሽኖች ላይ የከስተመሮች ፍላጎቶች ምንድን ናቸው? ወይም ደግሞ የከስተመርን ፍላጎት ኮኦፐሬቲቭ በሆነ መልኩ እንዴት ነው የምንመለከተው? ምክንያቱም አሁን ላይ በተለያዩ ቦታዎች ላይ ኮኦፐሬቲቭ በሆነ መልኩ ኮኦፐሬቲቭ ማርኬቲንግ፣ ኮኦፐሬቲቭ አካውንቲንግ፣ ኮኦፐሬቲቭ ቢዝነስ ማኔጅመንት፣ ኮኦፐሬቲቭ ኤችአርኤም ተብሎ ነው አብዛኛው ኮርሶች የሚሰጡት። ስለዚህ እያንዳንዱ የምንወስዳቸውን ነገሮች ከምን አንግል ነው የምንወስደው? ከኮኦፐሬቲቭ በሆነ አንግል ነው እየወሰደ የምንመጣው። ስለዚህ ኮኦፐሬቲቭ ከስተመር ሰርቪስ ኒድስ የከስተመር ፍላጎቶች ምንድን ናቸው? ሰርቪስን በሚጠቀሙበት ጊዜ ወይም ደግሞ ሰርቪስን ሲወስዱ ፍላጎቶቻቸው ምንድን ናቸው? the first one is or 2.11 collecting customer needs የከስተመርን ፍላጎት እንዴት ነው ኮሌክት ማድረግ የምንችለው? in order to successfully serve
ከስተመር ቢዝነስ መስት ሃቭ አን አኪዩት አንደርስታንዲንግ ኦፍ ከስተመር ኒድ። ሰክሰስፉል ከስተመርን ሰርቭ ማድረግ ከፈለግን በተሳካ ሁኔታ በተሳለጠ ሁኔታ ከስተመርን መጠበቅ ምን ፈልግ ከሆነ ወይም ደግሞ ለመጠበቅ ምን ከሆነ የመጠበቅ ፍላጎታችንን ሳክሰስ ማድረግ ከፈለግን ማሳካት ከፈለግን ከስተመር ሳቲስፋክሽን ምን ማምጣት ከፈለግን ምን ማድረግ መቻል አለብን? ቢዝነስ መስት ሃቭ አን አኪዩት አንደርስታንዲንግ ኦፍ ከስተመር ኒድ። ከስተመሮች ምንድነው የሚፈልጉት ነገር? ከስተመር ኬሪንግ ሲስተሞቹ ምንድን ናቸው? እነዛን ሲስተሞችን ማወቅና መረዳትና ኢምፕሊመንት ማድረግ እና ወደ መሬት ማውረድ ያስፈልጋል ማለት ነው። ሶ ቴክኒክስ ኦፍ ኮሌክቲንግ ከስተመር ኒድስ የተለያዩ ቴክኒኮች አሉ። ምን የምናደርጋቸው ከስተመርን ፍላጎታቸውን የምንጠብቅበት ኮሌክት የምናደርግበት ቴክኒኮቹ ምንድን ናቸው የሚለውን እንግለጻቸው። ሶ ዘ ፈርስት ዋን ኢዝ ዲፋይን ዩር ታርጌት ማርኬት። ሶ ፈርስትሊ your business owners to define your target market. Who is the persons to purchasing of your own products? It may be for women, it may be for children in some age of persons. to briefly defines your target markets. ስለዚህ ታርጌት ማርኬታችንን ታርጌት ካስተመሮቻችንን መለየትና ማርኬቶቻችንን ምን ማድረግ ያስፈልጋል ማለት ነው። እነዛን ዲፋይን ማድረግ ያስፈልጋል። ስለዚህ የመጀመሪያው የከስተመርን ፍላጎት የከስተመርን ዲማንዳቸውን ለማሟላት ከፈለግን ታርጌት ማርኬታችን ምንድን ነው? መጀመሪያ ላይ እኛ ፕሮዳክታችን የምንሸጠው ለማን ነው? ያን ፕሮዳክት ለተለያዩ ሰዎች ሊሆን ይችላል። ስለዚህ ለሴቶች ሊሆን ይችላል። የኛ ፕሮዳክታችን ሴቶችን ፎከስ ያደረገ ሊሆን ይችላል፣ ቤዝ ያደረገ ሊሆን ይችላል። ወጣቶችን ቤዝ ያደረገ ሊሆን ይችላል። የተለያዩ ህጻናቶችን ችልድረኖችን ቤዝ ያደረገ ሊሆን ይችላል። ከ5 ዓመት በታች ሊሆኑ ይችላሉ። የኛ የምንሸጣቸው ፕሮዳክቶች ከሆነ እድሜ በላይ ያሉ ሊሚት የተደረጉ ፕሮዳክቶችን የምንሸጠው ለነሱ ሊሆን ይችላል። ስለዚህ የሆነ ታይም ሊሚቴሽን ወይም ደግሞ የእድሜ ሊሚቴሽን ወይ የሆነ የፋይናንስ ሊሚቴሽን ባለባቸው ሁኔታዎች ላይ የኛ የምንሸጣቸውን ፕሮዳክቶች እነማን ናቸው የሚገዙት? በየትኛው ሊሚቴሽን ስር ያሉ ሰዎችና ግለሰቦች ናቸው የኔን ፕሮዳክት የሚገዙት ብለን ታርጌት ማርኬቱን መለየትና ማወቅ መቻል አለብን። ሁለተኛው ምንድነው? አይደንቲፋይ ዩር ከስተመር ሴግመንትስ። ሶ ኔክስት ቱ ፎር ዲፋይን ዩር ታርጌት ማርኬት ኢን establish and starting about for identify your customer segments። ከስተመሮቻችንን እንዴት አድርገን ነው ሴግመንት ማድረግ የምንችለው የሚለውን አይደንቲፋይ ማድረግ መቻል አለብን። ወይም ደግሞ ከስተመሮቻችንን ሴግመንት ማድረግ መለየት። ከዛ ምን እናደርጋለን? ኒሽ ማርኬቶቻችንን እንለያለን ማለት ነው። ስለዚህ የኛን ስፔሲፊክ የሆኑ ሰዎች ማን ናቸው የኛን ፕሮዳክት የሚጠቀሙት የሚለውን እንለያለን። ስለዚህ አንዱ ምንድነው ማለት ነው? እነዚህ ቴክኒኮች ናቸው የከስተመር ፍላጎት የምናሟላበት። ሌላው ምንድነው? ዴቨሎፕ ሪኮመንዴሽን የተለያዩ ሀሳቦችን መቀበል የተለያዩ አስተያየቶችን፣ ሳጀሽኖችን፣ ሪኮመንዴሽን ጥቆማዎችን ማሳደግና መቀበል ያስፈልጋል ማለት ነው። እና አናላይዝ ዩር ፋይንዲንግስ የተለያዩ ፋይንዲንጎች ሊኖሩ ይችላሉ። የተለያዩ ጥናቶችና ምልከታዎች ሪቪዎች ሊኖሩ ይችላሉ። ስለዚህ ፋይንዲንጎችን አናላይዝ ማድረግ መገምገምና እነሱን ምን ማድረግ ያስፈልጋል? ኦብዘርቭ ማድረግ ያስፈልጋል። አምስተኛ ላይ ኮንዳክት ፕራይመሪ ሪሰርችስ። ፕራይመሪ ሪሰርች ወይም ደግሞ የመጀመሪያ ቅድመ ሪሰርች ለሰራናቸው ስራዎች እነሱን ኮንዳክት ማድረግ ያስፈልጋል ማለት ነው። ከዛ በኋላ ሴኮንደሪ ሪሰርች የሰራነው አለ። ፕራይመሪ ሪሰርች እና ሴኮንደሪ ሪሰርች የሰራናቸውን የቢዝነስ አናሊሲሶችን ማድረግ ኢምፕሊመንት ማድረግ ያስፈልጋል። ስለዚህ የከስተመርን ፍላጎት ለማሟላት የተለያዩ ሲስተሞችን ከነዚህም በተሻለ መልኩና በሰፋ መልኩ የተለያዩ ሲስተሞችን ኢምፕሊመንት አድርገን የከስተመርን ፍላጎት ማሟላት እንችላለን ማለት ነው። ስለዚህ አይደንቲፋይንግ ዩር ከስተመርስ ከስተመሮቻችንን ስለይ በምን አይነት ሁኔታ ልንለይ እንችላለን ማለት ነው? ባይ ዩር ኤጅስ የኛ ከስተመር በምን ያክል እድሜ ላይ በምን ያክል ሁኔታ ላይ ያሉ ከስተመሮቻችን ናቸው የኔን ፕሮዳክት
የኔን ሰርቪስ ሊጠቀሙ የቻሉት የሚለውን በኤጃቸው አይደንቲፋይ ማድረግ ያስፈልጋል። ጀንደራቸው ያላቸው እጾታቸውን መለየት ያስፈልጋል። ማሪታል ስታተስ ያላቸውን የማሪታል ስታተስ ዩር ሜሪጅ ኤንድ ፎር ነን ሜሪጅ የሚለውን መለየት ያስፈልጋል። ሬስ ኤንድ ኢትኒሲቲ እኛ የምናቀርበው ፕሮዳክት ምናቸውን ለነማን ነው ያን ፕሮዳክት የምናቀርበው። ስለዚህ ሬስ ያስፈልጋል። የምናቀርበው ፕሮዳክት በየትኛው አካባቢ ላይ ቶሎ ሊሸጥልኝ ይችላል፣ ያን ፕሮዳክት ቶሎ የሚገዙኝ እነማን ናቸው፣ በምን አይነት ኢቨንቶች ላይ ነው ያንን ፕሮዳክት ማቅረብ አለብኝ። ያንን ፕሮዳክት ሳቀርብ ደግሞ ለነማን ነው ማቅረብ ያለብኝ። ስለዚህ እነዛን የምንይዛቸውን ፕሮዳክቶች ከምን አንፃር ከኢትኒሲቲ ያን ፕሮዳክት ከባህል አንፃር ሊቀበሉ ይችላሉ ያንን ፕሮዳክት ቢይዝ የሚለውን እና ለእነሱ ከስተምር ሰርቪስ የምንሰጣቸውን ነገራቶች መለየትና እነሱን ቤዝ ባደረገ መልኩ መሆን መቻል አለበት። ስለዚህ ኢንካማቸውን ሌላው ደግሞ ምንን ዲፐንድ በመሆን ኢንካማቸውን ያላቸውን ገቢ ቤዝ በማድረግ ነው ከስተመርን ምን የምናደርገው ሰርቭ የምናደርገው ኬር የምናደርገው እንዲሁም ደግሞ ኦፈርና ምን የምናደርገው ኒዳቸውን ማሟላት የምንችለው ባላቸው በገቢ መጠን ማለት ነው። ስለዚህ ሌላው ደግሞ ኦኪፔሽን ባላቸው የስራ ስታተስ እና በሚሰሩት ስራ ዲፐንድ በመሆን ለከስተመር ሰርቪስ ወይም ደግሞ ኒዳቸውን ማሟላት እንችላለን። ወይም ደግሞ ከስተመርን በእነዚህ ሁኔታ መለየት እንችላለን። ምን አይነት ስራ ነው ኦኪፔሽንን ነው እየሰራ ያለውን የሚለውን ከአንዱ አይደንቲፊኬሽን ቴክኒክ ልንጠቀመው እንችላለን። ሎኬሽን ስለዚህ የኛ ፕሮዳክት እኛ የምናሰጣቸው ሰርቪሶች ምንን በየትኛው አካባቢ ላይ ያለ ሰው ነው የኛን ፕሮዳክት ሊጠቀም የሚችለው። ስለዚህ ሎኬሽናቸውን ማወቅ ያስፈልጋል። ሎኬሽናቸውን አይደንቲፋይ ማድረግ ያስፈልጋል። የከስተመር ያሉበትን ኤሪያ እና ያሉበትን ኢንቫይሮንመንት የኔ ፕሮዳክት ጋር ማች ሊያደርግ ይችላል፣ ዲታች ሊያደርግ ወይም ደግሞ አታች ሊያደርግ ይችላል። ያ ፕሮዳክት ያ ሰርቪስ ካሉበት ሎኬሽን አንፃር ሲታይ ሶ አናዘር ዋን ኢዝ ኢት ሜት ቢ ላይፍ ስቴጃቸው ወይም ደግሞ የተለያየ ያሳለፉት የላይፍ ስቴጅ ሊኖር ይችላል። እነዛ ላይፍ ስቴጆች በሚኖሩበት የላይፍ ስታንዳርድ ፕሮዳክት እና ሰርቪሳችንን ልናቀርብ እንችላለን። ስለዚህ ሌክዠሪ የሆነ ፕሮዳክት የሚፈልጉ ከስተመሮች ይኖራሉ። ልክ እንደዛው ደግሞ አነስ ባለ ፕሮዳክት ወይም ደግሞ ገቢያቸው አነስተኛ የሆኑ ኢንካማቸው መካከለኛ የሆነ የገቢ መጠን ያላቸው ሰዎች ፕሮዳክታችንን ሊገዙ ይችላሉ። ስለዚህ ላይፍ ስቴጃቸውን መለየት ያስፈልጋል ማለት ነው። ስለዚህ እነዚህ ክሪቲካል የሆኑ ፖይንቶች ናቸው። ሶ አናዘር ዋን ኢዝ ከስተመር ኒድ የምንለው የከስተመር ፍላጎት የምንለው ነገር ምንድነው? አር ዲፋይንድ አዝ ዘ ኢንፍሉዌንሻል ፋክተር ዛት ትራይገር ዘም ቱ ባይ ዩር ፕሮዳክት ኦር ሰርቪስስ የኛን ፕሮዳክት ወይም ደግሞ የኛን ሰርቪስ እንዲጠቀሙ ትራይገር የሚያደርግ አንዱ ኢንፍሉዌንሻል ፋክተር ነው የከስተመር ፍላጎት። ስለዚህ የከስተመሮቻችን ፍላጎት ሊጨምርና ሊያድግ የሚችለው ምን በሆነ መልኩ ነው? እነሱ ባላቸው ኢንካም፣ እነሱ ባላቸው ስታተስ፣ እነሱ ባላቸው ኤጅ እና እነሱ ባላቸው መለያ ባህሪ ነው። ስለዚህ አንዱ ኢንፍሉዌንሻል ፋክተር ምንድነው? የከስተመር ፍላጎት ነው። ትራይገር የሚያደርጋቸው ፍላጎቶቻቸው ነው። የእነሱ ፍላጎት ነው የኛን ፕሮዳክት የኛን ሰርቪስ እንዲጠቀሙ መጀመሪያ ወይም ደግሞ ኢንፍሉዌንሻል ፋክተሩ የከስተመር ፍላጎት ነው ማለት ነው። ኦልራይት ሶ ኢን ኦርደር ቱ አይደንቲፋይ የከስተመር ኒድስ የከስተመርን ፍላጎት ለመለየት ኢት ኢዝ ኢምፖርታንት ቱ አንደርስታንድ ዘ ሪዝን ቢሃይንድ ዜር ዲሲዥን ሜኪንግ። ስለዚህ ከስተመር አንድን ፕሮዳክት ወይም አንድን ሰርቪስ እንዲጠቀም ዲሲዥን ሜኪንግ ከሚያደርጉባቸው ዋነኛ ፕሮብለሞች እና ዋነኛ ኢምፖርታንት ፖይንቶቹን መረዳት ያስፈልጋል ማለት ነው። ከስተመር ከሚወስናቸው ወይም ደግሞ ዲሳይድ ከሚያደርጋቸው በስተጀርባ ምንድን ነው ምክንያታቸው? በምን አይነት ሪዝነብል ቦይ ነው ያንን ፕሮዳክት ሊጠቀሙ የፈለጉት? መጀመሪያው ምን ሊሆን ይችላል ማለት ነው? ፕራይስ ስለቀነሰ ሊሆን ይችላል። ፕሮዳክቱ አቫይለብል ሊሆን ይችላል። ፕሮዳክቱ ኳሊቲ ሊሆን ይችላል። እነዚህን ነገሮች ናቸው ቤዝ አድርገው ከስተመር ዲሳይድ አድርጎ ያኛን ፕሮዳክት እና ሰርቪስ ሊጠቀም የሚችለው። ስለዚህ ያን ነገር አንደርስታንድ እና ማወቅ ያስፈልጋል፣ መረዳትና ማወቅ ያስፈልጋል ማለት ነው። ስለዚህ
The another idea is here are 4 simple steps to follow in order to meet customer need successfully. የከስተመርን ፍላጎት ለማወቅና የከስተመርን ፍላጎት ኢዚሊ ፉልፊል ለማድረግ ምን ማድረግ ያስፈልጋል? አይደንቲፋይ ማድረግ ያስፈልጋል፣ መለየት ያስፈልጋል። ፎሎ ከስተመር ኒድ አናሊሲስ ቪያ ሰርቪ የከስተመራችን ፍላጎቶች ምንድናቸው የሚለውን በምን በማድረግ ሰርቪ በማድረግ የተለያዩ ቃለ መጠይቆችን በማድረግ ፎከስ ግሩፕ የኛን ፕሮዳክት የሚጠቀሙ ኒች የሆኑ ፐርሰኖችን እነዛን ፎከስ ግሩፖችን ምን በማድረግ በማወያየት በተለያየ በምን በጽሁፍ ወይም ደግሞ ፓምፕሌት በተንን ወረቀት ሰተናቸው ወይም ወረቀት በአስተያየት መስጫ ሳጥናችን ሰብስበን ሊሆን ይችላል። የተለያዩ ቴክኒኮችን ተጠቅመን የከስተመርን ፍላጎትን ለማወቅ የምንረዳበት ሲስተሞችን መዘርጋት ያስፈልጋል። ስለዚህ በተለያዩ ቢዝነሶች እና በተለያዩ ቦታዎች ላይ እኛ ወደዛ ቢዝነስ ስንገባ አጋጥሞን ከሆነ ምን ያደርጋሉ ማለት ነው? አስተያየት መስጫ ሳጥኖችን ያዘጋጁልናል። እንዲሁም ደግሞ የከስተመር ወይም ደግሞ የደንበኛ ቅሬታ ተቀባይ ቢሮ ሊኖሩ ይችላሉ። እነዚህ ሁሉ አንዱ ቴክኒኮች ናቸው። ምንን የከስተመርን ፍላጎት የምንረዳበትና የምናውቅበት ቴክኒኮቹ ናቸው። ስለዚህ ፎከስ ግሩፖችን ለይቶና አውቆ ኢንተርቪው ማድረግ ኦር ሶሻል ሊስኒንግስ የተለያዩ ሶሻል ሊስኒንጎችን በማድረግ ምን ማድረግ ያስፈልጋል ማለት ነው? ፍላጎታቸውን ማወቅና ለማወቅ ኢዚሊ ሳክሰስ ማድረግ እንችላለን ማለት ነው። ሌላው ደግሞ ዲስትሪቢዩት በማድረግ ዋንስ አይደንቲፋይድ ዘ ኒድስ ዩ ካን ዲስትሪቢዩት ኢትስ አክሮስ ዘ ራይት ቲምስ ኤንድ ዲፓርትመንትስ የተለያዩ ምኖችን ፍላጎቶችን ዲስትሪቢዩት በማድረግ ምንድነው የሚፈልጉት የሚለውን አክሮስ ባይ ራይት ቲምስ ትክክለኛ በሆነ ቲም እና በትክክለኛ በሆነ ዲፓርትመንት ቤዝ በማድረግ ዲስትሪቢዩት ልናደርግ እንችላለን። ክሬት ታይለር ፕሮዳክት ፊውቸርስ ክሬት ዲቴይልድ ኮንተንት ዛት ስፒክስ አባውት ከስተመር ኒድስ የተለያየ ለከስተመር ፍላጎቶችን ስፒክስ ማድረግ መፍጠር ፕሮዳክቶች የተለያዩ ታይለር ፕሮዳክት ፊውቸርስ የተለያዩ ፊውቸሮችን ታይለር ማድረግ ፕሮዳክት ፊውቸሮችን ታይለር ማድረግ የተለያዩ ምርቶችን ማስተዋወቅ የተለያየ ግንዛቤን መፍጠር ዲቴይልድ የሆኑ ኮንተንቶችን ክሬት ማድረግ ከስተመር ሊገዛን በሚችሉ መልኩ የኛን ፕሮዳክት እና ሰርቪሶችን ማስተዋወቅ። ስለዚህ የተለያዩ ነገሮችን ክሬት ማድረግ መቻል አለብን። ሌላው ደግሞ ኮሌክት የምንለው ሀሳብ ነው። ስለዚህ እነዚህ ምንድን ናቸው? ክሪቲካል የሆኑ ፖይንቶች ናቸው። ኦብቴን ከስተመር ፊድባክ ሬጉላርሊ ቱ ለርን ሃው ዩር ኢፈርትስ ሚት ዜር ኤክስፔክቴሽንስ። ስለዚህ ከምን ከከስተመር የከስተመሮችን ፊድባክ ኦብቴን ማድረግ እነሱን ፍላጎቶቻቸውን ምን በማድረግ በመረዳትና በመስማት ሊስን በማድረግ ሬጉላርሊ ለርን ሁልጊዜም በመማር how your efforts meet their expectations። ስለዚህ የከስተመሮቻችን ኤክስፔክቴሽን ምንድን ነው? እነዛን ኤክስፔክቴሽኖች ደግሞ እንዴት ነው ሚት ማድረግ የምንችለው? ምን በማድረግ የኛን ኢፈርት በመጠቀም የኛን የተለያዩ ዴዲኬሽኖችን ምን በማድረግ በመጠቀም ኮሌክት ማድረግ መቻል አለብን ማለት ነው። ስለዚህ ሌላኛው ፖይንት ደግሞ ወይም ደግሞ ወሳኙ ፖይንታችን LO3 ነው። ስለዚህ ቪዲዮአችን ምን እንዲል በሚገባ አፕሮፕሪየት በሆነና ምቹ በሆነ መልኩ ስላዘጋጀንላችሁ አጠር ባለ ቪዲዮ ስላቀረብን ሶስተኛው ቪዲዮ ደግሞ በሚቀጥለው ቪዲዮ ወይም ደግሞ በሶስተኛው ቪዲዮ ላይ ያገኙናል ፓርት 3 ማለት ነው።